ሰላም ጤና ይስጥልን ውድ ዩቲዩብ ቻናል ቤተሰቦቻችንና አድማጮቻችን እንደምን አላችሁ? ከቅርብ ቀናት ወዲህ በመላ ሀገሪቱ የተከሰተው የነዳጅ እጥረት የዜጎችን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ አናግቷል። ከከተሞች እስከ ገጠራማ አካባቢዎች በነዳጅ ማደያዎች የሚታዩ ረዣዥም የተሽከርካሪ ሰልፎች የችግሩን ጥልቀት ምስክር ናቸው። ትራንስፖርት ቁሟል፣ የንግድ እንቅስቃሴ ተስተጓጉሏል፣ የኑሮ ውድነቱ ከምን ጊዜውም በላይ ሰማይ ነክቷል። የህዝብ ስቃይ በርትቶ በቀጠለበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ነገ ዋና የነዳጅ ዲፖ ባለቤቶች ጋር አስቸኳይ ስብሰባ እንዲጠሩ ምንጮች ገልጸዋል። ስብሰባው የችግሩ ምንጭ ለማድረቅ ያለመ እንደሆነ ቢነገርም ከጀርባው ግን በዲፖ ባለቤቶች ላይ የሚሰሙ ከባድ ወቀሳዎች አሉ። የነገው ስብሰባ መንግስት የነዳጅ ስርጭት ስርዓቱን ለማስተካከል የወሰደው ጠንካራ እርምጃ አካል ነው። ይህ እርምጃ የመጣው ከህዝብና ከመንግስት ምንጮች በሚነሱ ከባድ ቅሬታዎችና ክሶች መነሻነት ነው ተብሏል። መረጃዎቹ እንደሚያመለክቱት አብዛኛዎቹ የነዳጅ ዲፖ ባለቤቶች በሀገሪቱ የነዳጅ ስርጭት ስርዓት ውስጥ ቁልፍ ሚና ያላቸው ቢሆንም ይህንን ኃላፊነታቸውን በአግባቡ እየወጡ እንዳልሆነም ይነገራል። የሚሰሙት ክሶች የሚከተሉትን ያካትታል። ለነዳጅ ማደያዎች የሚመደበው ነዳጅ ፍትሐዊ በሆነ መንገድ ከማከፋፈል ይልቅ ስርዓቱን በማዛባት ለጥቁር ገበያ እንዲቀርብ ያደርጋሉ ተብለው ይወነጀላሉ። ከፍተኛ ትርፍ ለማግኘት ሲሉ ለሀገር ውስጥ ፍጆታ የቀረበውን ነዳጅ በህገ ወጥ መንገድ ለጎረቤት ሀገራት ይሸጣሉ የሚል ከባድ ወቀሳ ይሰማል። ከሀገር ውስጥ ባንኮች ከ1 ቢሊዮን ብር በላይ ብድር ወስደው ክፍያ ሳይፈጽሙ ገንዘቡን ወደ ዱባይ፣ ኡጋንዳ እና ቱርክ ባሉ ሀገራት ለግል ኢንቨስትመንት እንዳዋሉት ይነገራል። ኢኮኖሚ በእጅጉ የሚጎዳ ድርጅት ነውም ተብሏል። በአጭሩ እንደዚህ የዲፖ ባለቤቶች የችግሩ ዋነኛ ፈጣሪዎችና ዘራፊዎች ናቸው የሚሉ ድምጾች ከመንግስትና ከህዝብ በስፋት እየተሰሙ ናቸው። ከቁጥሮችና ከወቀሳቸው ጀርባ በሚሊዮኖች የሚቆጠሩ ዜጎች ላይ የሚደርስ ዕለታዊ ስቃይ አለ። የነዳጅ እጥረቱ ያስከተለው ሰንሰለታዊ ተጽዕኖ የህብረተሰቡን ማህበራዊና ኢኮኖሚያዊ ህይወት ክፉኛ ጎድቶታልም ተብሏል። በአንዳንድ አካባቢዎች የታክሲና የህዝብ ማመላለሻ አገልግሎቶች በመቋረጣቸው ወይም ስራ በማቆማቸው ሰራተኞች ወደ ስራ ቦታቸው፣ ተማሪዎች ወደ ትምህርት ቤታቸው ለመሄድ ተቸግረዋልም ተብሏል። ከተሞች የሀዘን ድባብ ታይቶባቸዋልም ተብሏል። የትራንስፖርት ዋጋ በከፍተኛ ሁኔታ መጨመሩ በምግብና በሌሎች መሰረታዊ ፍጆታ እቃዎች ላይ የዋጋ ንረትን አስከትሏል። ይህ ደግሞ ቀድሞውንም በኑሮ ውድነት የተጎዳውን ህዝብ ኑሮ የበለጠ አካብዶታል። ፋብሪካዎች፣ የግንባታ ስራዎችና ሌሎች በነዳጅ ላይ የተመሰረቱ የንግድ ተቋማት ስራቸውን ለማቆም ተገደዋል። ገበሬዎች ምርቶቻቸውን ወደ ገበያ ማቅረብ ባለመቻላቸው ለከፍተኛ ኪሳራ ተዳርገዋል። አካላት ተሽከርካሪዎች ለስራቸው የሚያስፈልገውን ነዳጅ ለማግኘት ሲቸገሩ መታየቱ የዜጎች ጤናና ደህንነት አደጋ ላይ ጥሏል። ምንም እንኳን በዲፖ ባለቤቶች ላይ የሚቀርቡ ወቀሳዎች ከባድና ትኩረት የሚሹ ቢሆንም የሀገሪቱ የነዳጅ ቀውስ መንስኤ ከዚህም የሰፋ መሆኑን የኢኮኖሚ ተንታኞች ያስረዳሉ። የችግሩ ዋነኛ ስር መሰረት ሀገሪቱ ነዳጅ ለመግዛት የሚያስፈልጋትን የውጭ ምንዛሪ በበቂ መጠን አለማግኘቷ ነው ይባላል። ከጅቡቲ ወደብ ጀምሮ እስከ ሀገር ውስጥ ስርጭት ድረስ ያለው የሎጂስቲክስ ሰንሰለት ዘመናዊና ቀልጣፋ ለመሆኑ ለችግሩ መባባስ የራሱን አስተዋጽኦ ያደርጋል። መንግስት ከዚህ ቀደም ሲተገብረው የነበረው የነዳጅ ድጎማና አሁን ላይ ቀስ በቀስ እያነሳ መምጣቱ በገበያው ላይ የሚፈጥረው ተጽዕኖ ሌላው ሊታይ የሚገባው ጉዳይ ነውም ተብሏል። የነገው የጠቅላይ ሚኒስትሩ ስብሰባ መንግስት በህገወጥ ድርጊቶች ላይ ጠንካራ እርምጃ ለመውሰድ መቁረጡን የሚያሳይ ነው። ህዝቡም ከዚህ ስብሰባ ፈጣንና ዘላቂ መፍትሄ በጉጉት ይጠብቃል። ነገር ግን ዘላቂ መፍትሄ ለማምጣት በስርጭት ሰንሰለቱ ውስጥ ያሉት ህገወጡ ከማጽዳት ጎን ለጎን የውጭ ምንዛሬ አቅርቦትን ማሻሻልና የሎጂስቲክስ ስርዓቱን ማዘመን ወሳኝ መሆኑን አያጠያይቅም። የነገው ስብሰባ የዚህ ረጅም ጉዞ የመጀመሪያው እርምጃ ይሆናልም ተብሎ ይጠበቃል። ውድ የዩቲዩብ ቻናል ቤተሰቦቻችንና አድማጮቻችን የተለያዩ አዳዲስ ወቅታዊ መረጃዎች እንዲደርሷችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ ማድረጋችሁን እንዳትረሱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን።